ሰዎች ደክሟቸው መቆም እስኪያቅታቸው ሳይሆን እስኪሞቱ ድረስ የደነሱበት ቀን መኖሩን ስንቶቻችሁ ታውቃላችሁ? ቦታው በፈረንሳይዋ ስትራስበርግ ከተማ ሲሆን ጊዜውም በ1518 ዓመተ ምህረት ነበር። በዚህ ወቅት ሙዚቃ በሌለበት ሁኔታ አንዲት ሴት በድንገት መንገድ ላይ ወጥታ መደነስ ጀመረች። ይህን ያዩ ሰዎች በሳምንቱ መጨረሻ 30 ሰዎች በመሆን የተቀላቀሏት ሲሆን በአንድ ወር ውስጥ ግን 400 ሰዎች አብሯት ይደንሱ ነበር። በዳንሳቸው መካከል እረፍት አያደርጉም ነበር። የሚበላና የሚጠጣም ባፋቸው አይዞሩም ነበር። በቀን ውስጥ 15 ሰው ይሞትበት የነበረው ይህ የዳንስ ወረርሽኝ ፖሊሶች ማቆም ስላልቻሉ በላብ እንዲወጣላቸው ብለው ሙዚቃ አዘጋጅተውላቸው ነበር። ነገር ግን ይህ ሳያቆማቸው የበርካቶች ሕይወት በልብ ድካም ሲያልፍ አንዳንዶቹም በረሃብ ምክንያት ሞተዋል። ለረጅም ጊዜ በአደባባይ ሙዚቃ መክፈትም ክልክል የሆነው በዚህ ምክንያት ነበር። ይህ ለምን እንደተፈጠረ ዛሬም ድረስ ሳይንቲስቶች የተለያየ መላምቶችን ቢሰጡም ትክክለኛው ምክንያት ግን ዛሬም አከራካሪ ነው። አንዳንዶች ከተበላሸ እህል የሚመጣ መመረዝ አሊያም የጭንቀት ህመም እንደሆነ ሐሳባቸውን ሲገልጹ፣ ሌሎች ደግሞ በመንፈስ ተይዞ ይሆናል ይላሉ። የታሪክ እውነት ለመሆኑ ለማመን ቢከብድም በታሪክ የተመዘገበ ክስተት መሆኑ አስገራሚ ያደርገዋል። ይህን የመሰለ ክስተት በቅርቡ በዩጋንዳ ውስጥ ተከስቶ እንደነበር የብዙዎቻችን ትውስታ ነው። በዚህ ዘመን እንደዚህ አይነት በሽታ ቢመጣ ምን የሚፈጠር ይመስላችኋል? ሐሳባችሁን ኮሜንት ላይ አሳውቁን። እንደዚህ አይነት መረጃዎች በየቀኑ እንዲደርሷችሁ ፎሎ ማድረግ እንዳትረሱ።